የራሱን ሴክሹዋል ፍላጎት መቆጣጠር የሚችል ወንድ ኦልሬዲ ጨዋታውን ያሸነፈ ወንድ ነው። በዛሬው ቪዲዮ ከሌላው ጊዜ በተለየ መልኩ በጣም ፓወርፉል የሚያደርግህን መሳሪያ እንነጋገራለን። ይህ መሳሪያ እንደ ወንድ በህይወትህ ሊኖር ከሚችሉት ትላልቅ ነገሮች ውስጥ ዋነኛው ነው። እሱም ሴክሹዋል ፍላጎትህን መቆጣጠር መቻልህ ነው። አየህ፣ ታላላቅ የምትላቸውና የምታከብራቸው ወንዶች ራሱ የሚፈተኑበት ትልቁ ፈተና ይህ ነው። ታዲያ ግን የምርም ራስህን መግዛት ስትችል ውጤቱ አካላዊ ብቻ ሳይሆን መንፈሳዊም ጭምር ነው። ከዚህ በፊት ስለ ፖርን ሱስ ሰርች በማድረግበት ሰዓት ካየኋቸው ካስገረሙኝ ነገሮች መካከል አንዱ ላካፍልህ። ብዙ የፖርን ሱስ ያለባቸው ወንዶች ልክ ያንን ሱስ ካቆሙ በኋላ ምን እንዳጋጠማቸውና ህይወታቸው እንዴት እንደተቀየረ ሀሳባቸውን ይገልጻሉ። እናም በተደጋጋሚ ሲነሳ የነበረው ሀሳብ ይህን የፖርን ሱስ ካቆሙ ከጊዜያት በኋላ ብዙ ሴቶች በእነሱ እንደተሳቡ እያስተዋሉ መምጣታቸው ነው። ማለትም በፊት ላይ የትኛውም ሴት ዞር ብላ የማታያቸው ሰዎች ያንን ሱስ ካቆሙ በኋላ ብዙ ሴቶች በእነሱ ላይ ፍላጎት ማሳየት ይጀምራሉ። እናም ይህ ነገር አንድ ሁለት ሲያጋጠሙ ጉዳይ አይደለም። ይልቁንም ብዙ ወንዶች ይህ ነገር እንዳጋጠማቸው የራሳቸውን ታሪክ ያጋራሉ። እናም እዚህ ጋር የምንረዳው አንድ ነገር አለ። ይህ ሴክሹዋል ኢነርጂ የምርም በሴቶች ሴንስ የሚደረግ ነገር ነው። እናም ስለዚህ ጉዳይ ናፖሊዮን ሂል በሰፊው ያብራራል። ናፖሊዮን ስለዚህ ጉዳይ ሲያወራ ይህ ሴክሹዋል ኢነርጂ ዝም ብሎ አካላዊ እርካታ የሚሰጥ ብቻ ሳይሆን ዋና የሚባል የህይወት ኃይል ነው ይላል። እናም ብዙ ነገሮች እንድናደርግ የሚገፋን ኃይል ከዚህ እንደሚመነጭ ያስረዳል። ታዲያ ናፖሊዮን ይህ ሴክሹዋል ኢነርጂ ካለን የምርም ብዙ ነገር ማድረግ አቅም እንዳለን ማሳያ እንደሆነ ይገልጻል። ታዲያ ግን ይህንን ኢነርጂ ወደ ሌላ ነገር በመቀየር መጠቀም እንደሚገባን በመጽሐፉ ያስቀምጣል። እናም ስለዚህ ጉዳይ በሌላ ቦታ ያየሁት ነገር ነበር። ይህም ካስትሬሽን ነው። ካስትሬሽን ማለት የወንዶችን የዘር ፍሬ በተለያየ ምክንያት ማስወገድ ማለት ነው። ይህ ነገር በተለያየ ምክንያት ሊደረግ ይችላል። ታዲያ ግን ላነሳ የፈለግኩት ሀሳብ ይህ የዘር ፍሬያቸው እንዲወገድ የተደረጉ ወንዶች ከዛ በኋላ ምን እንደተፈጠረ ሪፖርት ሲያደርጉ ያው የመጀመሪያው ነገር የሴክስ ፍላጎት አለመኖር ወይም በጣም መውረድ ነው። ከዛ ግን አብዛኞቹ ድብርትና ድባቴ ውስጥ እንደገቡ፣ እንደገና ደግሞ የውድድርና የማሸነፍ መንፈሳቸው በጣም እንደወረደ፣ አለፍ ሲልም የህይወት አለማቸው እንኳን የጠፋባቸው እንደነበሩ ሪፖርቱ አሳይቷል። አሁን ይህን ያነሳሁት ሴክሹዋል ኢነርጂ ምን ያህል አስፈላጊና ብዙ ነገሮችን ለማድረግ ጠቃሚ እንደሆነ እንድትረዳው ነው። ታዲያ አሁን ይህን ከተረዳን ናፖሊዮን ወደሚለው እንመለስና እንዴት ይህን ኢነርጂ መቆጣጠር ሴቶችን ባንተ ስር እንደምታደርጋቸው እንመለከታለን። እናም ናፖሊዮን ሀሳቡን ሲጠቀልል በትክክል ይህንን ሴክሹዋል ኢነርጂ በቁጥጥሩ ስር ማስገባት የሚችል ሰው በጣም ሳቢና በራስ መተማመን ያለው እንዲሁም አይምሮ ንጹህ የሆነ ሰው ይሆናል በማለት ቃል በቃል ያስቀምጣል። አሁን ይህንን ተጠቅመን እንዴት የፈለግናትን ሴት ማግኘት እንደምንችል እንመልከት። የመጀመሪያው ሴክሹዋል ፍላጎትን በመቆጣጠር የምታገኘው ጥቅም ኮንፊደንስ ነው። ይህ በራስ መተማመን ዝም ብሎ ከላይ የሚመጣ አይደለም። ማለትም ጂም ሄደህ ሰውነትህን ስለገነባህ ወይ ደግሞ ብዙ ብር ስላገኘህ የሚመጣ አይነት ኮንፊደንስ አይደለም። ይህ በራስ መተማመን በዓለም ላይ ከባድ የሚባለውን ሴክሹዋል ፍላጎትን በቁጥጥር ስር በማስገባት የሚመጣ ውስጣዊ የሆነ በራስ መተማመን ነው። እንዲህ አይነቱን በራስ መተማመን ደግሞ ሴቶች ሰብኮንሺየስሊ ያውቁታል። እዚህ ጋር ሰብኮንሺየስሊ የሚለው ላይ አስምርልኝ። ምክንያቱም ሴቶች በራስ መተማመን እንዳለ የሚያውቁት አስበው አሰላስለው ሳይሆን በአንተ አካባቢ በመሆን ብቻ ይህ ነገር እንዳለ ውስጣቸው ስለሚነግራቸው ነው። እናም ይህ መረጋጋትና ውስጣዊ የሆነ ኮንፊደንስ ሴቶችን ሳይወዱ በግዳቸው ይስባቸዋል። ከሌላው የተለየ ነገር እንዳለ ያሳያቸዋል። የምርም ነገሮችን በቁጥጥር ስር ማስገባት የቻልክ ወንድ እንደሆንክ ያሳያቸዋል። እናም ሳያውቁት በአንተ መሳብ ይጀምራሉ ማለት ነው። ሁለተኛው ነገር ደግሞ ኃይልህን በትኩረት መጠቀም መቻልህ ነው። ይህ ደግሞ በጣም ማግኔቲክ ወይም ሳቢ ነው። ሴክሹዋል ኢነርጂን ስትቆጣጠርና ይህንን ኃይል ወደ ሌላው የህይወት ክፍል ዳይሬክት ስታደርገው የሚገርም የሆነ ትኩረትን መፍጠር ትችላለህ። እንደዚህ ስታደርግ ደግሞ ዓላማ ያለውና ነገሮችን በሙሉ ኃይሉ መስራት የሚችል ወንድ ትሆናለህ። ይህ ደግሞ በሴቶች አይን በጣም ሳቢ ሆነህ እንድትታይ የሚያደርግህ ነገር ነው። አሁን ላይ ሶሻል ሚዲያ ላይ ሲንሸራሸር ያየሁት አንድ ጥናት ሴቶች ከፍተኛ የሆነ ጭንቀት ውስጥ የሚገቡት አብሯቸው ያለው ወንድ ምንም እየሰራ እንዳልሆነ ሳይሆን ነው ይላል። ማለትም ዝም ብሎ ሶፋ ላይ ተቀምጦ ቲቪ ሲያይ ወይ ጌም በሚጫወትበት ወይ ኳስ በሚያይበት ሰዓት ብዙ ሴቶች ውስጣቸው የማይረጋጋበትና የሚጨነቁበት ሰዓት ነው ይላል። ያ ማለት ሴቶች እረፍት የሚያገኙት ወይም ደህንነት የሚሰማቸው አብሯቸው ያለው ወንድ መስራት ያለበትን ስራ እየሰራ ሲሆንና ዓላማው ላይ አተኩሮ እየሰራ ሲሆን ነው ማለት ነው። ሴክሹዋል ዲዛይርህን ስትቆጣጠር ኃይሉን ወደ ዓላማህ ዳይሬክት ማድረግ ስትችል ሁሌም ዓላማህ ላይና ማሳካት የምትፈልገው ነገር ላይ ለመስራት ትነሳሳለህ። ይህ ደግሞ ለሴቷ እረፍት ስለሚሰጥ ከአንተ ጋር መሆን መፈለግና አንተ መመኘት ትጀምራለች ማለት ነው። ሶስተኛው ሀሳብ ደግሞ ስሜትህና ብልሃትህ በጣም ከፍ ይላሉ የሚለው ነው። አየህ፣ ይህን ሴክሹዋል ኢነርጂ መቀየር ስትችል አይምሮ ከምን ጊዜም በላይ በጣም ሻርፕ ይሆናል። ነገሮችን በጥራት መመልከትና በትክክል ማመዛዘን ትጀምራለህ። ለምሳሌ ይህን ሴክሹዋል ኢነርጂ መቀየርና መቆጣጠር የማይችልን ሰው ብንመለከት የሚያደርጋቸው ነገሮችና የሚወስናቸው ውሳኔዎች ብዙ ጊዜ የሞኝ ውሳኔዎች ናቸው። ለምሳሌ በዚህ ሴክሹዋል ፍላጎት ብቻ ተነሳስተው የማይሆን ወንጀል በመፈጸም እድሜያቸውን እስር ቤት የሚያሳልፉ ብዙ ወንዶች አሉ። እዛ ድረስ ባይደርስ እንኳን ይህንን ሴክሹዋል ፍላጎት መምራት አቅቷቸው እሱ የሚመራቸው ከሆነ ምንም ነገር በትክክል ማድረግ አይችሉም። በፍጹም በትክክል ማሰብ አይችሉም። በፍጹም በጥራት ማሰብ አይችሉም። እናም ከሴቷ ያንን ነገር ለማግኘት ብቻ ሲሉ ወንድነታቸውን አውጥተው ይጥሉትና የሷ ባሪያ መሆን ይጀምራሉ። ለዚህም ነው ብዙ ጊዜ እንደዚህ አይነት ወንዶች በሴቶች ፊት የተጠሉ የሚሆኑት። ምክንያቱም አይምሮን በትክክል መጠቀም ከማይችል ወንድ ጋር ዘራቸውን ማካፈል አይፈልጉም። ይልቅ
ይልቁንም አብዛኞቹ ሴቶች አይምሮ ንቁ ከሆነና ነገሮችን በቅጽበት ማሰላሰል እንዲሁም ጥሩ ውሳኔዎችን መወሰን ከሚችል ወንድ ጋር ነው መሆን የሚፈልጉት። ለምን? ምክንያቱም ሴቶች አርቆ አሳቢ ናቸው። ወደፊት ከዚህ ሰው ጋር አብሬ ብሆን እንዴት ነው የሚያኖረኝ ብለው ያስባሉ። አሁን ላይ ትክክለኛ ውሳኔዎችን መወሰን ካልቻለ ያኔም እንደማይችል ያውቃሉ። አሁን ላይ አነጋገሩ ላይ ብልሃት ካላዩበት ያኔም እንደማያዩበት ያውቃል። ስለዚህ ይህ ለሴቶች በጣም አስፈላጊ የሆነ ጉዳይ ነው። አራተኛና ዋነኛ ማንሳት የምፈልገው ጉዳይ ደግሞ ይህ በሴክሹዋል ፍላጎት አለመመራት በሪሌሽንሺፕ ውስጥ የሚፈጥረውን ከፍተኛ ውጥረት ነው። አየህ፣ በሪሌሽንሺፕ ውስጥ በሴክሹዋል ጉዳይ ላይ ያን ያህል ግድ የሌለው አይነት ወንድ ስትሆን የሚፈጥረው የራሱ የሆነ ሳቢ ነገር አለ። ልክ እንደ ሌሎቹ ወንዶች ስለዚህ ጉዳይ ያን ያህል ቦታ እንደማሰስ ስትመለከት እዛ ያለኸው እዛ ለመሆን ስለመረጥክ እንጂ ከሷ ምንም አይነት ነገር ፈልገህ እንዳልሆነ ታሳያታለህ። ታዲያ ዋናው ጨዋታ የሚመጣውም እዚህ ጋር ነው። ስለዚህ ጉዳይ ያን ያህል ግድ እንደሌለ ስትመለከት ራሷን የተለያዩ ጥያቄዎች መጠየቋ የማይቀር ጉዳይ ነው። ቆይ ለምንድን ነው ስለ ሴክስ የማያወራኝ? እንዴት ይህን ያህል ግድ ላይ ሰጠው ይችላል? ከዚህ በፊት የነበሩ ወንዶች በሙሉ ሀሳባቸው ስለ ሴክስ ነበር፣ እሱ ግን የተለየ ነው ብላ ማሰብ ትጀምራለች። አሁን ዋና ማወቅ ያለብህ ጉዳይ ሴት ልጅ አንተን ለመቆጣጠር የምትጠቀመው የመጨረሻ ትልቁ መሳሪያዋ ይህ ነው። ሪሌሽንሺፕ ላይ በለው ትዳር ላይ በለው አንድ ሴት ወንድን እንደፈለገች የምታሽከረክርበት ዋነኛው መሳሪያዋ ይህ ነው። እናም አስበው፣ ይህን ትልቁን የመጨረሻውን መሳሪያዋ አንተ ላይ መጠቀም አልቻለችም ማለት ይህች ሴት ሙሉ በሙሉ አንተ ቁጥጥር ስር ገባች ማለት ነው። ምክንያቱም በዚህ ካልተቆጣጠረች ሌላ በምንም ልትቆጣጠር እንደማትችል በደንብ ስለምታውቅ ማለት ነው። እናም አንዳንዴ የሚባል አባባል አለ፣ አንድ ነገር የምታገኘው ልክ ያንን ነገር መፈለግ ስታቆም ነው ይባላል። ወይም ደግሞ አንድ ነገር ስትፈልገው አታገኘው፣ ሳትፈልገው ደግሞ ራሱ ይመጣል ይባላል። እና ይሄ ነገር እውነታ አለው። በዚህ ኬዝም ከተመለከት ነው አንተ ከሷ ሴክስ ለማግኘት ብለህ ቀን ከሌት የምትለፋና የምታሳድዳት ከሆነ አታገኘውም። ነገር ግን ልክ ያንን ነገር ከልብ ሳትፈልገው ስትቀር ያኔ እሷ ራሷ አንተ ልትጠይቅህ ትችላለች። አንዳንዴ ራሷ ይህን ነገር የምታነሳሳው ኢጓን ስለሰበርከው ነው። አትወደህ እንኳን ከሷ ጋር ሴክስ የማድረግ ፍላጎት እንደሌለ ራሷንና ተፈላጊነቷን ስለምትጠራጠር ያንን ጥርጥር ለማጥፋት ብቻ ስትል አብራህ ለመተኛት ልትሞክር ትችላለች። ወይ ደግሞ በአጠቃላይ አሁንም በአንተ ላይ ኃይል እንዳላት ለማረጋገጥ ስትል አብራህ ልተኛ ትችላለች። አንተ ግን ዋናው ማወቅ ያለብህ ነገር አንድን ሴት በሴክሹዋል አይን መመልከት እንደሌለብህ ነው። አንዳንዴ ትዳር ውስጥ ራሱ ሆነው ሴቶች የሚያደርጉት ነገር አለ። ለምሳሌ አንድ ጥፋት ታጠፋለች ወይ ደግሞ ወንዱን የሚያስከፋ ነገር ታደርጋለች። ከዛ በዛ ምክንያት ጸብ ይነሳል። ታዲያ ግን ብዙ ጊዜ ሴቶች ጥፋታቸውን አምነው ኃላፊነት አይወስዱም። ከዛ ይልቅ አሁን እንዳልኩት ትልቁን መሳሪያቸውን ይጠቀማሉ። ከዛም ከወንዱ ጋር አብረው በመተኛት ያጠፉትን ጥፋት እንዲረሳላቸው ያድርጉታል። ታዲያ ወንዱም ሴክሹዋል ፍላጎቱን መቋቋም ስለማይችል ወዲያው ይሸነፍላቸዋል። ከዛም ያ ጥፋታቸውን በዚህ ሸፍነው ያልፋሉ ማለት ነው። አንድ ነገር አጥፍተው በዚህ መልኩ ማለፍ ስለሚችሉ ማለት ነው። በዛ ላይ ደግሞ ለእሱ ያላቸው ክብር በጣም ይቀንሳል። ክብር ቀነሰ ማለት ደግሞ ፍቅራቸውም ይቀንሳል ማለት ነው። ታዲያ ግን ይህንን የሚያውቅና ሴክሹዋል ኢነርጂውን መቆጣጠር የቻለ ወንድ እንደዛ አጥፍታ አብረው ለመተኛት ስትሞክር ፊቱን ያዞርባታል። ያኔ ያጠፋችው ጥፋት አጥንቷ ድረስ ገብቶ ይሰማታል። በእሱ ላይ ያላትን ኃይል እንዳጣች ይሰማታል። ስለዚህ ከልቧ ጥፋቷን አምና ይቅርታ ትጠይቃለች። እናም ያንን ጥፋት በፍጹም አትደግመው። በተጨማሪ ደግሞ ለእሱ ያላት ክብር በጣም መጨመሩ የማይቀር ነው። እናም በአጠቃላይ ይህ የሴክሹዋል ኢነርጂ መቆጣጠርህ በህይወትህ ከምታስበው በላይ ነገሮችን የሚያስተካክልልህ ነገር እንደሆነ በፍጹም እንዳትረሳ። እንዲሁም ሴቶችን በቁጥጥር ስር የሚያስገባና አንተ ብቻ ተለይተህ እንድትታያቸው የሚያደርግ ሚስጥር እንደሆነ ልትዘነጋ አይገባም። ድጋሚ እንድንገናኝ ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራሜን ተቀላቀል። ሰላም ሁኑ።